واسطي 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 ለምን አትይው? አንተ ልጅ ምንድነው የሆንከው? ምንድነው የሆንከው? ምንድነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ? ተናገር እንጂ። እኔ የማውቀውን እውነት ብታውቂ በእጆችሽ አንቀሽ ትገዢ ነበር። ማወቅ የሌለብኝ ስላወቅሁ እንዲህ ሆንኩት። ለብቻዬ የምታመመው ለአንቺ ብዬ ነው። ለምንድን ነው ያስቀረው? ግማሹን እንዲሰራለን ነው እንዴ? ለነገ እኮ ነው ያልከን። ነገ ሙሉን ሰርቼ ያስገባለሁ። ዝም በል መልሳት መልስልኝ። አውቃለሁ እኮ ነገም ጨርሳ አትመጣም። እንዴ የነገም በምን አወቅ? ጭራሽ ለእኔ መልስ። ተነስ ነው ተነስ። እንዴ እውነቱን እኮ ነው። አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባልሃል። ይሄን እናንተም አልሰራችሁም አይደል? ኧረ ቲቸር ነገ አንድ ያልከን ነገ እናሳያለን። በቃ ዝም በል ተነስ ነው ቀጥል። አንተ ተነስ ተነስ። ፋቲ ወዬ እንዴት ነህ? እግዚአብሔር ይባርክ። ሰላም ነው? እግዚአብሔር ይባርክ። የነበርክ ነው? አዎ ሰላም ነህ? አለን። እንዴት ነው ትምህርቱ? ትምህርት አሪፍ ነው። የመመረቂያ ወረቀታችን እየሰራ ነው። ጎሽ። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። በዚህ ዓመትማ ግድ ነው። የግድ ነው። እውነት ነው። ቆየሁባችኋል። የዳሽን ባንክ ልቀበል ገብቼ አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘምነዋል። ሱፐር አፓቸውን አውርደህ በራስህ ስልክ ራስ መክፈት ይችላል። ኧረ ተው ገላገለጽ። ደግሞ ትቀመጥበት ሰዓት አለ። ዛሬ አስተማሪው ሴተኛ አዳሪ ቤት ሲገባ እጅ ከፍንጅ መቅረጽ። እኔ ግን እሱ ነገር ምንም ማለት ነው እና ገሬዳችን ሊበላሽ እናውራው አንድ ላይ ሄደን። እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታቆም እንዴ? ይኸውልህ ዲኑ ጋር ከከሰስነው መፍትሄ አለ። ከሰኑስ ከሱ የተሻለኛ የሚያመን ይመስላል። ስማ ለሌሎች አስተማሪዎች አቀሳስሮ ግሬዳችንን ነው የሚያበላሸው። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። መመረቅ ደግሞ ይግድ እንጂ ሳረፍድብህ ነው እንጂ ሰሙ ግን አሁን ቲሸር መቶ ማን ጋር የሚገባ ይመስላችኋል? ያችን አያት ወፍራሟ ዳሌ ስለሚወድ እሷን ይዞ የሚገባ ነው። አይረስ ታስጠላ። እሷ ጋር እንኳን አይገባ። ሲጀምር ሴት የሚመርጥ አይመስለኝ። ያገኙን ይዞ ነው የሚገባው። እኔ ግን ስምቼን የሚቀርብኝ እንሂድ እባክህ። በርባክ ወዴት ነው የምንሄደው? ያለበትን ጉዳይ ሳንይዙ ነው የምንሄደው። ሰዎች ኧረ በለው ከዚህ ሁሉ ሰው አልፎ ይዟት የሚገባ ወንድ ተገኘ። አንተ በለው ተነሱ እንሂድ። ተነስ። ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዝ አንተ እንሂድ ያልኩህ አይደል እንዴ? ና ተነስ። ምኑ
ዋስጠኝስ እንደም ሲጋራ አይዞሽ ፍሬሽ ነሽ መሰለኝ። በፈጣሪ ምን ነው ሸበላው? አስደነገጥከኝ እኮ። ነው ሾርት ፈልገህ ነው? ወዴት ነው? ምን አይነት ነው? ያስጠላ። ተመስገን። እንዴት አመሻችሁ ልጆች? አባዬ ደህና አመሻችሁ። ምን አገባህ? ምን አገባህ? ምን ነው ልጅ? አንቺ ዝም በል። እራስህ ዝም በል። ያመሃል እንዴ? ይሄ ልጅ ምን ነገር አድርጎታል? አባዬ ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል። እንኳን ተባለ። እሱ ተምሮ ምን አመጣ? አባዬ በሞት ምንድን ነው የነካብኝ? ተነስ፣ መድኃኒቱ አልቆበታል። ተነስ፣ ኧረ በእናትህ ተነስ እና ፈጥነህ ግዛልኝ። ምንድን ነው የሆነው ይሄ ልጅ? እማዬ ይዛ መድኃኒቱን ይዛ ይመጣል ብለህ ትጠብቃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደለ? ይሄ ያው ገብቼ እለዛለሁ። እና አንተ ራስህ ልትጦር ነው እንዴ? ና ተነሳ፣ አሁን እንሂድ። አንተ ደግሞ ሂሳብ ንገረኝ። በዳሽን ሱፐር አፕ ነው ማስገባል። ምንድን ነው እሱ? አዲሱ የዳሽን ሱፐር አፕ ነው። በውስጡ በጣም ብዙ ሚኒ አፖችን ይዟል። ላይፍን በጣም የሚያቀል አፕሊኬሽን ነው። የሚጠቅመኝ ነገር አለ? እንደውም ነዳጅ ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመህ ነዳጅ መቅዳት ትችላለህ። አሁን ቶሎ ንገረኝ፣ ጊዜ የለኝም። በመጨረሻ ባልሽ የሚገባው ነው ያገኘው። ውጣልኝ አንተ ሰይጣን! ሐዘኔን ልዘንበት! ውጣልኝ አታባርተኝ! ሐዘኔን ልዘንበት! ውጣልኝ! ሩባ ስለደረሰብሽ ሐዘን ነው በጣም አዝናለሁ። ችግር የለውም። ሰሙ እኮ ያኔ እኔ በደወልኩልህ ሰዓት ግሮሰሪ መተህ
መድኃኒቱን በጊዜ ስላላደረስክለት ህይወቱ ማለፉ እኔም ተጠያቂ ነኝ። አይቀር በለኝ። እንኳን ሞተ ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመውን ኃጢአት ከማየት ነው የገላገለኝ። ተጫወቱሽ እንዲሁ አፉ ላይ እንዳለ ልጄ ምን አስቀይሜው ነው? ልጄ ምን አስከፍቼው ነው? አንድ ቀን ባገኘሁት እና ይቅርታ በጠየቅኩት እንዳለ እኮ ነው ሞት የቀደመው። ነው ሾርት ፈልገህ ነው? ለምን እንደምታባባት ማን እንደሆነች አውቀሻል? አውቀሻታል? ማንን ነው? አስቴርን ነው? የተሽዬ እኮ ታናሽ እህት አክስትህ እኮ ናት። አክስትህ እኮ ናት። የተሽዬ እህት እኮ ናት። ትራስ ወንድሜ ተሽዬ የወንድሜ ምትክ እኔ ትንሽ ያኔ ቤተሰቦቿ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ በይ ባንክ ቤት በየቆጠበ ሳንቲም ከዚህ ከሴተኛ አዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃችሁ ከዛ ከምትሰራው ሰያፊ ህይወት እስከምትወጣ ድረስ ምን ብሎ ያስተዋወቀህ በዛ ሁኔታ? ምን ያደርጋል? ተሽዬ ሞት ቀደመው። የልጆችን አባት ሞት ቀደመው። አይ ተሽዬ አጨከነብን። ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴን፣ ቤተሰቤን እና ራሴን አጣሁ። በግማሽ እውቀት ትዳር ይዘንባል፣ ቤተሰብ ይበተናል። የምንወዳቸው ሰዎች ህልፈት በእጃችን ነው። በግማሽ እውቀት ሀገር ይፈርሳል። እውቀት አንድ እርምጃ ሲቀድምና ሙሉ ሲሆን ትውልድ ይተርፋል። ሁሌም ቢሆን አንድ እርምጃ እንቅደም።